ፈልጉት ምንድነው የምትፈልጉት? ወዴት ነው? የማናገርሽ ጉዳይ አለ። ወይ አሁን አይሆንም፣ በጣም ቸኩያለሁ። አረ ሴትዮ ቆይ ምን ሆነሽ ነው እንዴ? ሀገሪቷን ማስተዳድረው እኔ ነኝ አልሽ እኮ። ጭራሽ ለቀልድ ነው እንዴ? ዞር በልኝ በእናትህ፣ በጣም አስቸኳይ። ጭራሽ ለቀልድ ነው እንዴ? ዞር በልልኝ እባክህ፣ እኔ ስንት ጉዳይ አለብኝ። ሰላም ጤና ይስጥልኝ፣ እንደምናችሁ የምትወዱ ዩቲዩብ ተከታታዮች፣ ዛሬ የህይወት መንገድ ክፍል 37ን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ዳዊት ደህና ነው እንዴ? ዝም ብለህ ታያለህ? እሺ አሁን የሆነ ነገር አድርግ ዳዊት። እነዛ ጭራቆች ውስጥ ከገቡ የሆነ ነገር ያደርገዋል። እኔ እመጣለሁ፣ ምንም ብትል እኔ ዝም አልልም፣ እመጣለሁ። እንዴ ወዴት ነሽ? አንቺም ልትወጪ ነው እንዴ? እስቲ ዞር በልልኝ በእናትህ። የት እንደምትሄጂ ካልነገርሽኝ እኔ አልለቅሽም። በእናትህ ሳሚ ችግር ላይ ነው ያለው። ይኸው የልጁን ፍለጋ ወጥቶ እሱም ተይዘዋል። አንቺ እንዴት አወቅሽ? በሰላም ወፍ ነገረች ልበል እንዴ? ራሱ እንደ ጀግና የሚቆጥረው ሰው ዛሬ ራሱን ማዳን አቃተው። ነገሩ እኮ እዛ ቦታ ስትሆን ሁሉም ቀላል አይደለም። ወይኔ አምላኬ እባክህን ዳዊትን ጠብቅልኝ። ቆይ ለምንድን ነው የነገርኩት? የሆነ ነገር ከሆነ እኮ ጸጸቱን አልችለውም። አረ ፈጣሪ ወይ ከጉዳ አውጣኝ። ዳዊትን ምንም እንዳይሆን ጠብቅልኝ። ወይኔ ጉዴ! አሁን ምን አባቴ ነው የማደርገው? ህይወት ተጨንቃ አምላኬ እባክህን እባክህን ከዚህ ጉዳ አውጣኝ፣ የዛሬን ብቻ ተለመነኝ እያለች ወደ አምላኳ እየለመነች እየጸለየች ነው። ዳዊት አይኑና እግሮቹ ተይዘው እናንተ የማትረቡ ለምንድን ነው መታችሁ የምትፈልጉትን ነገር ማትነግሩኝ? ምንድን ነው? እሱን ለመናገር አቅም የላችሁም። ቦቅቧቆች ናችሁ፣ ፈሪዎች ናችሁ፣ ወንዶች አይደላችሁ። ወንዶች ከሆናችሁ ፊት ለፊት መታችሁ ነው የምትጋጠሙኝ የነበረው። ወይ አይመጡ ወይ አይናገሩ። ቆይ መንፈስ ናቸው እንዴ? ነገሩ ይሆንላችሁ። ነገሩ እኔን እዚህ ጋር በማሰር ምንም አትጠቀሙም። እኔ ዳዊትን ብቻውን መተው አልችልም። እሱ እኮ ምንም የሚያውቀው ነገር የለም። የፈለገ ነገር ይምጣ እንጂ እኔ ወደ ህይወትና ወደ ሞት እየሄደ እኔ ቁጭ ብዬ መጠበቅ አልችልም። አሁን ወደዛ እየሄድኩኝ ነው። በቃቸው። ሳሩን የተፈጠረውን ሰምተሻል? ዳዊትን አገኛችሁት እንዴ? አንቺ ውዳቂ አታፍሪም እንዴ? ገና አንቺ ታስገድየዋለሽ። ሳሩን እባክሽን የሆነ ነገር አድርጊ። እኔ እሱ ምንም እንዲሆን አልፈልግም። ለምን ራስ ሲጥ አርገሽ አትገይምስ? አንቺ የሆነ ነገር አርጊለት እንጂ እኔ አድርጊ ያልሽኝ ሁሉ አደርጋለሁ። እባክሽን እባክሽ፣ አዝናለሁ። በጣም ረፍደዋል። እስካሁን ድረስ የሆነ ነገር አድርገውት ይሆናል። እረ በስመ አብ በይ እንዴ! ከአንደበትሽ እንኳን መልካም ነገር ይውጣ። ቆይ አንቺ ምን ባደርግሽ ነው የሚሻለሽ? ሳሮን ወንድምሽ ጠፍቶ የኔ ጉዳይ ነው የሚያሳስብሽ? ቆይ ዳዊት ጠፍቶ ምንም እንደተደረገ አታስብም? ማን ስለሆንሽ ነው አንቺ እኔን የምታዥኝ? አረ እኔ እኮ ትእዛዝ አይደለም የሆነ ነገርን ማድረግ ትችያለሽ ብዬ ነው እንጂ። የውልሽ ዳዊት እንዳይጎዳ እንጂ አንድ ጸጉሩ ቢነቀል ካንቺ ራስ አልወርድም። ወይ ጉድ! ቆይ ምን ላድርግም? ቆይ ምንድን ነው ማድረግ ያለብኝ? እኔ እኮ ግራ ገባኝ። ማድረግ የምችለው ነገር ሁሉ ባደርግ ደስ ይለኛል። ይሄንን ያህል ትወጂዋለሽ እንዴ? እኔ ማንንም አልጠላም። አይ ይሄኛውን መውደድ ይለያል። የልብ ምትሽ እኮ እየሰማሁት ነው። ዳሩ ግን የህልም ሩጫ ነው። አንቺን ከዳዊት ጋር ማሰብ ራሱ ይሄ ሞት ነው። ሳሮን እባክሽን የሆነ ነገር አድርጊ። እኔ እርግጠኛ ነኝ ጨካኝ እጅ ውስጥ ነው የገባው። ያቺ የማትረባ ትንሽዬ ልጅ እሷን ለመፈለግ ብሎ የሁሉ ጣጣ ውስጥ ገባን። እረ አይባልም ነገሩ። ስላልወለድሽ አይገባሽ። አንቺ ውሻ ምን እያልሽኝ ነው? ማይም አረ እኔ እንደሱ ብዬ አይደለም። እባክሽን ጠብቂኝ እሺ። ሞትሽ በቅርብ ነው። አረ አንቺ እውነትም ለይቶልሻል እንዴ? ይኸውልህ እስካሁን ድረስ የልጁ ስልክ አይነሳም። ደህና ሰው ይዞት ቢሆን ኖሮ እስካሁን ድረስ አምልጦ ነበር።
እሺ አሁን አግኝታችሁ አሳውቁኝ። ሳሮን እባክሽን ወንድሜን እንደምንም ብለሽ አስለቅቂው። አቤት እኔን ነው የምታናግሪኝ? አዎ አንቺን ነው። ዳዊትን አስለቅቂው። እንዴ እኔ ይህንን ማድረግ እችላለሁ እንዴ? አዎ ትችያለሽ። ወንድሜ እንዲጎዳ አልፈልግም፣ እኔም አልፈልግም። የምችለውን እያደረግኩት ነው። በሙሉ ኃይልሽ ተጠቀሚ። አውቀሽ ካልሆነ በስተቀር ይሄንን ማድረግ ለአንቺ ቀላል እንደሆነ አውቃለሁ። አንቺም መዘባረቅ ጀመርሽ እንዴ? እኔ እኮ ያንን ቪዲዮ ከቀረስሽን በኋላ አንቺ ማመን እኮ ሳሮን ወሬ አታስቀይሪ። እኔ ወንድምሽን እፈልገዋለሁ። አሁን ሂጂና ትንሽ አረፍ በይ። ሰው እንዴት በገዛ ቤቱ ጠላቱን አስቀምጦ እንዲህ ይቸገራል? እሺ ሩት ያገኘሽው አዲስ ነገር አለ እንዴ? አረ ምንም የለም። እባክህ ይህንን አንድ ነገር አድርግ። እናንተ ተረጋጉ። እኔ የምችለውን ሁሉ እያደረግኩ ነው። እሺ ቆይም ባለፈው ቦታ አየው እንዴ? እንዴ የአንድም ቦታ የለም እኮ አንድ ቦታ ብቻ ነው የቀረኝ። እሱም እየፈለግኩ ነው። እናንተ ተረጋጉ በቃ። አዲስ ነገር ሲኖር እኔ ያሳውቃቸዋለሁ። ቆይ ካልሆነ ልምጣ እንዴ? እኔ አብረን እንፈልገው። ቆይ ምን ሆንሻል አንቺ? ትክክለኛ መንገድ ስላልሆነ ነው እኮ። እናንተ ተረጋጉ። ቆይ አንቺ ምንድን ነው ወንድምሽ ትክክለኛ ወንድምሽ ላልሆነ ወንድ እንደዚህ የምትጨነቂው ነው? እያስመሰልሽ ነው። የማትረባ አንድ ቀን እንኳን ቁም ነገር አታወራም። ሄሎ ሄሎ፣ ምን አለ? ዘጋሹ? ምንም ነገር የለም። ምን አለ በሱ ቦታ እኔም በወሰዱ። እንደሱም አትበይ። ምንም እንደማይሆን ተስፋ አደርጋለሁ። አዎ ባይሆን ነው የሚሻለው። እኔ አንድ ነገር እሱ በሆነ ግን ራሴን ይቅር አልለውም። ራሴ ተጨናንቅ ያለው ለራሴ አታስጨንቅኝ። ዳዊት ምንም አይሆንም። አዎ ዳዊት ምንም አይሆንም። ፈጣሪ ያድርግበት። ይዊ ራሴ ምንም መቀመጥ አልቻልኩም እዚህ። አይ የትም አትሂጂ። ደግሞ የሆነ ነገር ቢያደርጉሽስ አንቺ? እኔ እኮ በጭንቀት ላብድ ነው። እስኪ ትንሽ እንጠብቅ፣ ካልሆነ ሁለታችንም ሞተን እንፈልገዋለን። ሳሮን አሁን ነው የመጣችው? አይ ትንሽ ቆየች። ምን ነው ጠየቅሽ? አይ ምንም። ግን ምን ያህል ልቧ እንደደነደነ እሷን ታያት ባክሽ። ጤነኛ አይደለችም። ጤነኛማ ናት። አውቃ ነው እያስመሰለች ነው። በፊት ያላትን ባህሪ ስለማታውቂ ሳሮንን ከማመን ብሞት ይቀለኛል። በፍጹም አላምናትም። አሁን የእሷን ተይና የዳዊት ነገር ነው አሁን ሊያስጨንቀን የሚገባው። እኔ ምንም ማድረግ አልቻልኩም። ከዚህ በኋላ አብረን ነው የምንሄደው። ኧረ አንቺ ብቻሽን መሄድ አትችይም። ከሞትንም አብረን ነው የምንሞተው። ራሴን በጣም እያመመኝ ነው። ነይ በቃ ውስጥ አብረን እንግባ። ቆይ ምን እየተደረገ ነው እዚህ ጋር? ዳዊት ታስሮ ብቻውን እያወራ ነው። አይኑና እግሩ ታስሯል። አንዴ ፍቱኝ። ምን እየተደረገ ነው ያለው እዚህ? ወይኔ 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 እያለ እየጮህ ነው ብቻውን። ማንም አቤት የሚለው የለም። ከኋላም ከፊትም ሰው የለም። ይጮሃል፣ ይጣራል። ሰው የለም እንዴ ዋካችሁ ምንድን ነው እያለ እየጮህ ነው። ማንም ሊደርስለት አልቻለም። ዳዊት ብቻውን አይኑና እግሩን ታስሯል። ሳሮን ለሂሩት ውሃ እየሰጣቻት ነው። አይዞሽ አትጨነቂ፣ እኔ ግን ተጨንቅ ያለው በጣም ጠጪ ብላ ውሃ እየሰጠቻት ነው። ውሃው ግን የእንቅልፍ ኪኒን አርጋበት እሷ እንድትተኛ ተንኮሏን ለመፈጸም ብላ ውሃ በእንቅልፍ መድኃኒት አርጋ ሰታታለች። ህይወት ህይወት እያለች ሳሮን ትጠራታለች። ይኸውልሽ አንድ ቦታ ሰጥሻለሁ፣ እዛ ሄድሽ ታጣሪያለሽ። እኔ ደግሞ ሌላ ቦታ ሄጄ አጣራለሁ። ሂሩት ስለተኛች መቀስቀስ አልፈልግም። ኧረ እኔ ዳዊትን ላግኘው እንጂ ሲኦልም ቢሆን እሄዳለሁ። ይሄ ማለቃቀስሽን ተይና ጊዜ የለንም፣ አፍጥኙ። ይህ ወደ ጉሊቱ ስትሄጂ መጋዘን የለም እሱ ጋር ሁኚ፣ ወደ ውስጥ እንዳትገቢ እሺ? እሺ በቃ ሄጃለሁ። ሳሮን ስልክ ደውላ እየመጣች ነው፣ ራቅ ያለ ቦታ ወስዳችሁ አስወግዷት እያለች ነው። እሷ ናት የተንኮሉ ጠንሳስ እና ልጅቷ እየሄደች ነው። ያገኟት ይሆን? እሺ አጅሬት ወዴት ነው? ሳሮን ዳዊት ያለበትን ቦታ አጣሪ ብላኝ ነው። አዎ ጊዜ የለንም። ዴብ ልቀቀኝ፣ በእናት ተመለሽ። ሳሚ እጄን ልቀቀኝ። እራሷ ሄዳ አትፈልግም እንዴ?
ተወታ ተከፋፍለን ነው። ሰምቼሻለሁ ግን አላምንሽም። ለምን ሲባል ለደህንነትሽ ሲባል እዛ ቦታ ለአንቺ ደህንነት ጥሩ አይደለም። ዳዊትን ብቻውን ልተው አልችልም። ችክችቻ አትበይ። እኔ ዳዊትን ያልፈለግኩበት ቦታ የለም። ስለዚህ የትም መሄድ አትችይም። ልቀቀኝ አንተን። እሱ ቦታ ላንቺ አይሆንም። ሳሚ እባክህ ልቀቀኝ። ሳሮን አንቺ ምን ትሰሪያለሽ? ትላታለሽ። እኔ እኮ እሱ እምቢ ብሎኝ እኮ ነው። በቃ ግቢ ወደ ውስጥ። ህይወት ወደ ውስጥ ገባች። ቅድም አይቼሽ ነበር ይላታል ሳሮን። ዳዊት የምትፈልጉት እናንተ ብቻ ናችሁ እንዴ? ይላታል ሳሚ። እና ለምንድን ነው ህይወትን ወደ ተሳሳተ ቦታ የምትልኪያት? የተሳሳተ ቦታ አይደለም፣ እዛ ቦታ እንዳለ ሰምቼ ነው። መረጃ ትክክል ከሆነ አንቺ ለምን አልሄድሽም? አይ እንግዲህ ሳሚ የፖሊስ ጥያቄን ወደዛ አድርግልኝ። ሳሚ አለማመን መፍትሄ ነው። እኔ ክርክር ጊዜ የለኝም እሺ ብላ ሳሮን ጥላው ትሄዳለች። አምልጪ፣ ነገ ባይለኛው ነው የምትወድቂ፣ እመኚ። ህይወት መታ ሂሩትን ትቀሰቀሰቻት። ምን ነው እንደዚህ ተኛሽ እንዴ? ተኛው እንዴ? ያው በጣም እኮ ለጠለጥሹ እንቅልፍሽን። ቆይ ሳሮን የት ሄዳ ነው? ቅድም የሆነ ቦታ ልካይ ነበር፣ ሳሚ ቦታ አይሆንሽም ብሎ መለሰኝ። አይ ሳሚ አሁን ብቻ ጥሩ ስራ ሰራ። ዳዊትን እኮ እንዳገኘው ነበር እኮ። እንዴት ነው ይሄ መልካም ነገር ነው የምትዩ? አንቺ እኮ ይዋ ስለሆንሽ ነው። ዳዊት ብቻውን። ቆይ እነዚህ ብሽቆች እስከ መቼ ነው እዚህ ውስጥ የሚያስሩኝ? ወይኔ ዳዊት የማንም ወረበኛ መጫወቻ አልሆን። ቆይ አንዴ ብቻ እዚህ ቤት ልውጣ እንጂ አሳያችኋለሁ። ሰምታችሁኛል? አለቃችሁም እያለ እየዛተ ነው። በዚህ መሀል ሳሚ ቀስ ብሎ እየተጀነነ ይመጣል። ማናንተ ማን ነው የመጣው እያል ምንድን ነው የምትፈልጉ ከኔ ይላቸዋል። ዳዊት ሳሚ ዝም ብሎ አይኑን ያየዋል። ምንም አልተናገረም። አይኑን ከፈተለት። አንተ ውሻ፣ አንተ ነደል እንዲያደረገኝ? እኔ ላድንን የመጣሁት ይለዋል ሳሚ። ቆይ እነማን ናቸው እንደዚህ ያደረጉኝ? የት ናቸው ያሉት? እኔ ማንንም አላየውም። ማኔ ሰውቅ ማንም የለም። አንተ ግን ያማ እንዴ? ለምን ቁምን ታየኛለህ? ፍታኝ እንጂ እንደ እግሮቼና እጆቼ ፍታ። አንተ እስከ ዛሬ ችላለሁ ምን ስትላ ነበር እንዴ? የራስህን አድና። እንዴት ነው ማድን? ሁለት እግሬና እጄ ታስሮ በገመድ ለታሰረ በብረት ለታሰረ እንኳን እፈታለሁ ትላል ነበር እንዴ? ቆይ አንተ ጊዜ አታቃጥልፍ። አንድ ቀን እንኳን ደህና ስራ ብትሰራ። እኔ ማንንም ለምፈልግ አይደለም። እና ታዲያ ምንድን ነው አንተ ንገረኝ። ለምን መጣ ታዲያ? እኔማ ጉደለይ ብዬ ነው። በጣም ፈሪ እንደሆን ካይቼ ያለው በል አመስግነኛ እስቲ ይለዋል ሳሚ ለዳዊት ለሳሚ። እኔ ባልመጣልህ ኑሮ መጫወቻ ነበር የሚያደርጉ እያለው ዳዊት እግሩን ተሳስሮበታል። ምስጋና ነው ያልከው ብሎ በጥፊ ይመታዋል። ከዛ በኋላ ትቶት ይሄዳል ዳዊት። ክብረ ቢስ ይላል ሳሚ። ዳዊት ወደ ቤቱ ይመለሳል። ቆይ እህቶቹ መተው አቀፉት። ቆይ አንተ የት ነበርክ እስከ ዛሬ? ቆይ አግተው ነው አይደል? እስቲ ቆይ ትንሽ አረፍ ይበል ትላለች ህይወት። ቆይ በሰላም መምጣቱ አይደል መጀመሪያ? ልክ ነሽ ወንድም፣ የምትፈልገው ነገር አለ? አይ ምንም አልፈልግም፣ ደግሞ ደህና ነኝ፣ አታስቡ፣ አትጨነቁ፣ ምንም አላደረጉኝም፣ አስረው ነው የለቀቁኝ፣ ዋናው ነገር ደህና መሆን ነው ትለዋለች ህይወት። በእኔ ምክንያት የሆነ ነገር ቢሆን ኖሮ እኔ የራሴን ይቅር አልለውም ነበር። በቃ አትጨነቂ፣ አሁን ደህና ነኝ። ግን እንዴት አመለጥካቸው? ሳሚ ነው ያስመለጠኝ። ሳሚ እኮ ሳሚ? አዎ እርግጠኛ ነኝ የምናውቀው ሳሚ። ምን ነው ገረመሽ? እኔ ጥሩ ነገር አሰራም ማለት እና እስቲ ቀፈኝ ወንድሜ፣ ዛሬ ጥሩ ነገር ሰርታል ስላት በእጁ ገፍተር ያደርጋታል። እኔ አንቺ እቅፍ አላማረኝም። ቆይ እኔ አንተ ግን ላደረግኩ ምላሹ ይሄ ነው? ምን ላርግ ታዲያ? አናደህኝ ነው? እዛም ተደባደባችሁ? ፊቴ ላይ እኮ ትልቅ አሻራ ነው ያስረፈው ይላል ሳሚ። በጭራሽ ራሱ ማዘን አልነበረብን። ወንድሜ እባክህን ይቅርታ ጠይቀው። እሱ ራሱ እኮ ነው ሊያበሽቀኝ የሞከረው።
ምን ላድርግ ታዲያ? እኔ ግን የዘረዘርክብኝ ጥፊ እኔም አንተ ላይ መዘርዘር አቅቶኝ አይደለም፣ ግን ስንደባደብ ልነሱም ደግሞ እንዳይመጡብን ብዬ ነው። ይቅርታ አድርግልኝ ወንድሜ። አንተን እንደዚህ ማድረግ አልነበረብኝ። የኔ ውድ ወንድም አንተ እኮ ጨዋ ነህ። ሳሚ ወደ ቤቱ ዳዊት እንዲመለስ ስላደረግ ያመሰግናል። ምስጋና አያስፈልገውም፣ ግዴታዬ ነው። እኔ የምላችሁ ሰዎች ቆየቴ የት ናት? የእሷ ነገር እኮ አትጨበጥም እኮ ትላለች ሂሩት። አውቃለች። ስልክ እየደወለች ነበር። ወንድሜ ቆንጆ ምግብ ሰራልሃለሁ፣ ቡና ማፈላለሁ ብላ ሂሩት ተነስታ ወደ ክችን ትሄዳለች። ህይወት ግን ቆይ ሳሮን ወዳለች ቦታ ነው እንዲያገኘው ትለዋለች። አይ ሌላ ቦታ ነው። እሷ የምታውቀውን ቦታ ነበር እንዴ? አዎ የሆነ ቦታ ፈልጊው ብላኝ ልካው ነበር፣ ግን ሳሚ መንገድ ላይ አግኝቶ መለሰ። ቆይ ችግር ውስጥ ስትገቢ ዝም ብዬ ማየት ነበረብኝ እንዴ? አይ ጥሩ ነው ያደረግከው። አንቺ እኮ ብቻሽን እዛ መሄድ አልነበረብሽም። ከዚህ በኋላ ራስሽን እዚህ ጉዳይ ውስጥ አውጪ እሺ። ቆይ እሷ እኮ ምንም የምትሰማኝ አልቻለችም። በእኔ ምክንያት እንዲህ እንድትሆኑ አልፈልግም። ቆይ በአንቺ በአንድ ቀን ሁሉ ነገር እንዲደረግልሽ ነው የምትፈልጊ እያሉ ህይወትን ለሁለት እንትን ምክር እየሰጧት ነው። ቆይ እናንተ እኔ ላይ ሁል ጊዜ ስድብ ነው አይደል መጨረሻ ላይ የምትሰጡኝ ብሏቸው ሳሚ ወጣና ቆይ ሰውዬ ይላል ዳዊት። ጥሩ ልበለው መጥፎ ልበለው ይላታል ህይወት። ቆይ እሱን ተው በእናትህ አንተ ደህና ነህ አይደለም? ግን በጣም አስጨነቅኳችሁ እንዴ በጣም ብላ ተቃቀፉ። ዳዊትና ህይወት ታፈላልክ ስትሄድ መሬት ላይ የእንቅልፉን ኪኒን ቅድም የሰጠቻትን ታገኘዋለች። ቆይ ይህንን ነበር ቅድም አሰጥተሽ እንደዛ እንቅልፍ እንዲወስደኝ ያደረግሽው ትላታለች። ክፍል 37 በዚህ ተጠናቋል። በክፍል 38 በሚቀጥለው እንገናኛለን። እስከዛ ሰላም ጤና ብዝት ይበልላችሁ። አመሰግናለሁ።